ኤዋንሲ ከፍ ካለ ተረጋግጣል ዳያቤቲክ ነው። ከ6.5 በላይ ኤዋንሲ ከሆነ ዳያቤቲክ ነህ። 35 ዓመቴ ነው ወይ? አዎ እግዚአብሔር ይመስገን። ከዛ ቀጥሎ ደግሞ ከቻለ ወይቱን ምናምን እሱን እናወራበታለን። የሚያውቀውን ያህል የቤተሰቡን ታሪክ ደግሞ ቤተሰብ ውስጥ አለ ወይ? ስኳር ግፊት አለበት ወይ? ይሄንን ሰው ካረጋገጠ አትሊስት ነው ሌላው ቢቀር አንዱን እንኳን እርግጠኛ ሆኖ የሚጠረጥረው ካለ ምንድነው ኔክስት ማድረግ ያለበት? አሁን ብዙ ጊዜ ባደጉት ሀገሮች የግሉኮስ መለኪያ መሳሪያዎች ኦቨር ዘ ካውንተር ፋርማሲ ውስጥ ሄደህ ፒክ አድርገህ ቤት ይዘህ መጥተህ መለካት ትችላለህ፣ ኢንክሉዲንግ ዘ ቴስት ስትሪፕ። ነገር ግን ቅድም ያልኳቸው ነገሮች ሰውየው ወደ መለኪያ ቦታ እንዲሄድ ወደ ክሊኒክ እንዲሄድ ነው። ወይንም ዲያግኖስቲክ ማሽኑ ካለው ሰይ ማለት አብዛኛው ጊዜ አክሰስ የሚደረግ ከሆነ መግዛት ይቻላል። ጣታቸውን ፒክ አድርገው 8 ሰዓት ምግብ ሳይበሉ ብዙ ጊዜ ጠዋት ነው የሚለካው። ማታ አራት ከበሉ በኋላ ከራት በኋላ 8 ሰዓት በኋላ የግሉኮስ ሌቭላቸው 126 ሚሊግራም ፐር ዴሲሊትር ከሆነ ከዛ በላይ ከሆነ አሁን እያረጋገጠን እየመጣን ነው ማለት ነው። አላርም ነው በቃ መንቂያ ደወል ነው። ከዛ በኋላ ደግሞ ራንደም ግሉኮስ አለ። ራንደም ማለት ኤኒ ታይም ላይ በልቶ የፈለገውን ነገር አድርጎ ሲለካ ከ200 በላይ ከሆነ ቅድም 126 ያልነው ከ200 በላይ ከሆነ አሁን አላርሙ ሁለቴ ጮኸ ማለት ነው። የመጨረሻው አንተ እንደውም ብዙ ጊዜ ጎልድ ስታንዳርድ የምትለው which is a gold standard is A1C ነው። A1C ማለት an average ግሉኮስ ሰውነትህ በየስንት ሰዓቱ በየምግቡ የሚወጣውን የግሉኮስ ሌቭል ሜዥር የምናደርግበት ነውና ምንድነው በሳይንቲፊክ ተርም ግሉኮስ በጣም በበዛ ቁጥር ብለዳችን ውስጥ የሚንቀሳቀሱ ሄሞግሎቢን የሚባሉ ሞለኪውሎች አሉ። እነሱ ላይ የሚጣበቀውን የግሉኮስ መጠን ሜዥር የሚያደርግ ነው። ጎልድ ስታንዳርድ የተባለበት ኤዋንሲ ከፍ ካለ ተረጋግጣል ዳያቤቲክ ነው። ከ6.5 በላይ ኤዋንሲ ከሆነ ዳያቤቲክ ነህ። ቀጥለህ ምንድነው የምታደርገው?